ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 9 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 5 ሪጉላር ፖሊጎን ፓርት 5.3 ሜዥር ኦፍ ኢች ኢንቴሪየር አንግል ኤንድ ኤክስቴሪየር አንግል ኦፍ ሪጉላር ፖሊጎን። በዛሬው ቪዲዮ ላይ ሜዥር ኦፍ ኢች ኢንቴሪየር አንግል እናያለን። ኢች ኢንቴሪየር ስንል እያንዳንዱ አንግል ለየብቻ ማለታችን ነው። እንደዚሁም ኤክስቴሪየር አንግልም እያንዳንዱ እናገኛለን ወይም እንፈልጋለን ማለት ነው። ደስ የሚለው ነገር ግን በዛሬው ቪዲዮ ላይ ኢንቴሪየርም ይሁን ኤክስቴሪየር ፖሊጎኑ ሪጉላር ፖሊጎን ስለሆነ አንዱን አገኘን ማለት የሁሉንም ኢንቴሪየር አንግል ኢች ኢንቴሪየር አንግል አገኘ ነው ማለት ነው። አንድ ኤክስቴሪየር አንግል አገኘን ማለት ደግሞ እያንዳንዱ ወይም ኢች ኤክስቴሪየር አንግሉን አገኘ ነው ማለት ነው። ስለዚህ በጣም ቀላል ነው የሚሆንልን ማለት ነው። ፖሊጎኑ ሪጉላር ከሆነ በጣም ቀላል ነው። ፎርሙላውንም እናያለን። ይህ አምፕሊፋየር ኤጁኬሽናል ሴንተር ነው። ሀሳብ አስተያየት፣ ጥያቄ ካላችሁ ጻፉልኝ። ቪዲዮውን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። ሜዥር ኦፍ ኢች ኢንቴሪየር አንግል ኤንድ ኤክስቴሪየር አንግል ኦፍ ሪጉላር ፖሊጎን። ዴፊኒሽኑ ላይ ኤ ፖሊጎን ኢዝ said to be regular if it is equiangular። ሪጉላር ነው ስንል አንደኛ if it is equiangular። ኢኳንጉላር ማለት having equal angle ማለት ነው። ኢኳንጉላር equal angle ይኖረዋል and equilateral equal side ይኖረዋል ማለት ነው። ፖሊጎናችን ሪጉላር ሲሆን equal angle equal side ይኖረዋል ማለት ነው። ይሄ ደግሞ በጣም ቀላል ነው አይደለ? ለምንም በተለይ each interior አንግሉን ሜዠሩን ለማግኘት አንዱን አገኘ ነው ማለት የሁሉም አንግል ቫልዩ ይሆናል ማለት ነው። ስለዚህ ሳይዱም እኩል ይሆናል ነው የሚላቸው having equiangular or equilateral for any sided polygon recall that አስታውሱ እያላችሁ ነው። መግቢያ ላይም ያስታወስኳችሁ እነዚህ ነው። the sum of measure of interior angle n-2 times 180 degree። መግቢያ ላይ ሳስታውሳችሁ ከባለፈ ቪዲዮ ሁለት ነገሮች ላስታውሳችሁ ያልኳችሁ ይሄንን ነው። አንደኛው ለዛሬው ቪዲዮም ስለሚጠቅም ነው። ሌላው the sum of the measure of exterior angle is 360 degree። ማንኛውም ፖሊጎን ኤክስቴሪየር አንግል ድምሩ 360 ነው። ኢንቴሪየር አንግሉ n-2 times 180 ዲግሪ ነው። ይህን ተምራችኋል ከዚህ ቀደም ማለት ነው። በዛሬው የምንጨምረው the measure of each interior angle እያንዳንዱ ነው ዛሬ መፈለግ ያስፈልገን ማለት ነው። each interior of n-sided irregular polygon is determined by n-2 times 180 degree over n ይሆናል ማለት ነው። over n ይሄ አንዱን አንግል የምንፈልግበት ነው። አንዱ ከተገኘ ደግሞ ሁሉም ተገኙ ማለት ነው። ሁለተኛ the measure of each exterior ኤክስቴሪየርም ሰሙ 360 ዲግሪ ነው ብያለሁ። 360 ዲግሪ ሲካፈል ለn ስናደርግ እያንዳንዱ ኤክስቴሪየር አንግል የእያንዳንዱ ኤክስቴሪየር አንግል እናገኛለን ማለት ነው። ይሄ ነው። እስኪ ምሳሌ እዚህ ጋር ብናይ find the measure of each interior and exterior angle of regular pentagon ለሚላቸው ፔንታ ማለት ጎን አምስት ማለት ነው። መጀመሪያ እንግዲህ ከላይ ፎርሙላውን ኢንቴሪየር አንግል የምንፈልግበትን ፎርሙላ ነግሬያችኋለሁ። n-2 times 180 ዲግሪ divided by n ነው ብለናል። 180 ዲግሪ ኦቨር n ነው ብለናል። n means ፔንታ or 5 ነው፣ 5 ጎን ነው። ስለዚህ n-2 የላይኛው 3 ሲባዛ 180 ዲግሪ ኦቨር n 5 ነው is equal to 540 540 ዲግሪ ሲካፈል ለ5 ማለት ነው። ይህ ማለት 108 ዲግሪ ይሆናል ማለት ነው። 108 ዲግሪ ይመጣል። እያንዳንዱ የዚህ ሪጉላር ፖሊጎን የሪጉላር ፔንታጎን የውስጥ አንግል ስፍር ሁሉ 108 እያለ አምስቱም አንግሎቹ የውስጥ አንግሎቹ 108 ይለካል ማለት ነው። ኤክስቴሪየሩን ለማግኘት ደግሞ 360 ሲካፈል ለn ነው ብለናል። ሲካፈል ለn ነው 360 ሲካፈል ለ5 ማለት ነው። ሲካፈል ለ5 ይሄ ዲግሪ ነው።
360 ዲግሪ ሲካፈል ለ5 ስንት ይመጣል? እዚህ ጋር አይ ቲንክ 72 ዲግሪ ነው የሚመጣው። 72 ዲግሪ ይመጣል። 72 ማለት የሁሉም የፔንታጎኑ እያንዳንዱ የውጭ አንግሉ ሪጉላር በሚሆንበት ጊዜ ማለት ነው። ለምሳሌ ይሄንን ሪጉላር ፔንታጎን ነው ልበልና ሁሉም እዚህ ውስጥ ላይ ያሉ ስንት መጥተዋል? 108 ሁሉም 108 ነው። እዚህ ጋር 108 ዲግሪ ሁሉም 108 ዲግሪ 108 ዲግሪ ሁሉም በዚህ መልኩ ይሄም 108 ነው። መጀመሪያ ኤክስቴሪየር አንግል እንዴት ይፈጠራል ስንል አንደኛውን ሳይድ ብቻ ኤክስቴንድ በማድረግ ብለናል በባለፈ ታስታውሱ ከሆነ ልክ ይህንን እንደዚህ ኤክስቴንድ እያደረግን እናገኘዋለን። በዚህ መልኩ እንግዲህ ኤክስቴሪየር የምንለው እዚህ ጋር ነው ያለው። ይሄ 72 ዲግሪ በአንድ ላይ 182 ዲግሪ ስለሚሆን ሌላው በባለፈ ኢንቴሪየር አንግል ሲደመር ኤክስቴሪየር አንግል 180 ዲግሪ ይመጣል የሚል ተምራችኋል። የኢንቴሪየር አንግሉ 108 ሲደመር ኤክስቴሪየር አንግሉ 72 180። ስለዚህ ሁሉም እዚህ ጋር የውስጡ ተመሳሳይ ስለሆነ የውጭውም ተመሳሳይ ይሆናል ማለት ነው። ይሄም 72 ነው የሚሆነው፣ ይሄም 72 ነው የሚሆነው፣ ይሄም የመጨረሻው ላይ 72 ነው የሚሆነው ማለት ነው። በዚህ መልኩ እንግዲህ ሬጉላር ሲሆን ብዙ ያስቸግረናል። ማንኛውም ነገር በጣም ቀላል ነው የሚሆነው። አንድ አንግል አገኘን ማለት ለሁሉም ይሆናል። ሌላው ሲሜትሪ ኦፍ ሬጉላር ፖሊጎን ነው። ኢፍ ቱ ፓርት ኦፍ ፊገር አር አይዴንቲካል አፍተር ፎልዲንግ ኦር ፍሊፒንግ ዘን ኢት ኢዝ ሴድ ቱ ቢ ሲሜትሪክ ይባላል። ትርጉሙን ስንመለከተው ኢፍ ቱ ፓርትስ ኦፍ ፊገር አር አይዴንቲካል አፍተር ፍለዲንግ ኦር ፍሊፒንግ ዘን ኢት ኢዝ ሴድ ቱ ቢ ሲሜትሪክ ይለናል። አንድ ጂኦሜትሪክ ፊገር ወይም ቱ ዳይሜንሽናል ፊገር አለ እንበል። ጂኦሜትሪክ ፊገር ወይም ቱ ዳይሜንሽናል ፊገር። ቱ ዳይሜንሽናል የምንለው ከጎነ 3 ጀምሮ ያሉት ፖሊጎኖች በጠቅላላ ቱ ዳይሜንሽናል ፊገሮች ናቸው። ፍሊፒንግ ስናጥፈው አንዱ በአንዱ ላይ ሲደረብ እኩል የሚገጥም ከሆነ ሲታጠፍ አንዱ ላይ የሚገጥም ከሆነ ያም ምስል ወይም ያ ፊገር ሲሜትሪክ ይባላል። ታች ክፍል ላይ ሌተር ሲሜትሪክ ሌተሮችን ተምራችኋል ብዬ አስባለሁ። ለምሳሌ ዋይ የሚባል አንድ ሌተር ይሄ ሲሜትሪክ ነው። ለምን? መሃል ለመሃል በዚህ ላይ ብታጥፉት እኩል ይታጠፋል። ሌላ ሁለተኛ ደብሊውን እዚህ መሃል ለመሃል ላይ ብታጥፉት እኩል ይገጥማል። ኤምንም ውሰዱ በዛው፣ ኤንም እንደዛው። ሌላው ቢ፣ ይሄ ቢ ሆሪዞንታል ብታደርጉት ቨርቲካልም ሆሪዞንታልም ሊሆን ይችላል እንደ ሁኔታው ማለት ነው። ሲንም ብትወስዱት ሲንም እንደዚሁ እዚህ ሴንተር ላይ ብታጥፉት አንዱ ላይ ይደረባል ማለት ነው። ልክ እነዚህ ሲሜትሪክ ሌተሮች እንደተማራችሁት ሌሎችም አሉ። ኦም አለ ለምሳሌ ኦም ሲሜትሪክ ሌተር ነው ከሌተሮች ማለት ነው። ሁለት ስታጥፉት ከጎን ያለው ሳይዱ ከአንድ ወገን ያለው ሳይዱ ሌላኛው ወገን ላይ ይደረባል ሲታጠፍ ማለት ነው። የመደረብ ጸባይ ያለው ማለት ነው። ሁሉም ሌተሮች አይደሉም፣ በነገራችን ላይ የተወሰኑ ሌተሮች ናቸው። ከ26 የእንግሊዝኛ ፊደሎች ውስጥ ሁሉም ሲሜትሪክ አይደሉም። በጣም ትንሽ ግን ሲሜትሪክ የሆኑ አሉ። ልክ ጂኦሜትሪክ ፊገርንም በዛው ልክ ነው የምትረዱት። ቱ ቢ ሲሜትሪካል ነው ስንል ዋን ሃፍ መስት ቢ ዘ ሚረር ኢሜጅ ኦፍ ዘ አዘር። አንዱ ሃፍ ወይም ግማሹ ለሌላኛው ሚረር ኢሜጁ ነው፣ ተመሳሳዩ ማለት ነው። ኦፍ ዘ አዘር ኢፍ ዘ ፊገር ኢዝ ኖት ሲሜትሪካል ዘን ኢዝ ሴድ ቱ ቢ አሲሜትሪካል ይባላል። ሲሜትሪካል ካልሆነ ምስሉ አሲሜትሪካል ይባላል ማለት ነው። ላይን ኦፍ ሲሜትሪ ኢዝ ኤ ላይን ስሩ ዊች። አሁን ይህንን ቅድም ሲታጠፍ ብያቸዋለሁ። ቱ ዳይሜንሽናል ፊገሮች የሚጨበጡ የሚነኩ አይደሉም። እንደ ወረቀት ላይ ስናጥፋቸው አልኳቸው እንጂ በራሳቸው ፊገሮቹ የሚታጠፉ የሚነኩ አይደሉም። የሚነኩ የሚዳሰሱ ፊገሮች አይደሉም፣ ግን በላይን የተሰሩ ናቸው። ልክ ማጠፍ የሚለውን ሐሳብም ስናመጣው በላይን እንደሆነ መረዳት አለባቸው።
ላይን ነው ማለት ነው። በላይን አስምረን ነው የምናውቃቸው። the line of symmetry is a line through which the two half of the figure match exactly. it is also called mirror line ይባላል። እዚህ ጋር እያሰመርኩ ከላይ ፊደሎቹ ላይ ሳሳያችሁ እንደነበረው ኤንም ልክ እንደዚህ ቨርቲካል ላይ ብትቆርጡት ቢንም ሲንም ዋይንም እንደዚህ ያደረጉ መሃል ላይ የማሰምርባቸው ፊደሎቹ ላይ ያለው መስመር ሁለት እኩል ቦታ እንዲከፍሉት ነው። እነዚህ ሁለት እኩል ቦታ የከፈሉት ላይን ኦፍ ሲሜትሪ ይባላሉ። ላይን ኦፍ ሲሜትሪ ያሰመርኳቸው ማለት ነው። a figure can have more than one line of symmetry. an asymmetrical figure has no line of symmetry. ሲሜትሪክ ከሆነ ላይን ኦፍ ሲሜትሪ ይኖረዋል ምስሉ ማለት ነው ፊገሩ በራሱ። አሲሜትሪካል ከሆነ ግን ኖ ላይን ኦፍ ሲሜትሪ። ሚረር ወይንም ኤግዛክት ሚረር አናገኝለትም ማለት ነው። ሲሜትሪካል የሆነ ኤግዛክት ሚረር ስለማይገኝለት ማለት ነው። በዚህ አጋጣሚ ሁሉንም የእንግሊዘኛ ሌተሮች ብትዘረዝሯቸው ለምሳሌ ሲሜትሪካል ሌተሮችን ብታወጡ ምናልባት እነሱም አንድ ነገር ያስተምሯቸዋል ብዬ አስባለሁ። ሌሎችም አሉ ለምሳሌ እነ አይ እነ ቪ እነ ዩ። ይህን ስታደርጉ ግን ካፒታል ሌተር መሆን አለበት። ስሞል ሌተሩን እንዳታረጉ ካፒታል ሌተሩ ነው የሚሆነው። ካፒታል ሌተሮችን ብቻ በመውሰድ ሌተሮችን ሲዘርዝራቸው አረጋግጡ። በዚህ አጋጣሚ note that all regular polygon are symmetrical shape so that we have line of symmetry for each ይላል። ሁሉም ሬጉላር ፖሊጎኖች አንድ ነገር እዚህ ጋር ማወቅ ያለባችሁ ነገር ስለ ላይን ኦፍ ሲሜትሪ ስናወራ ፖሊጎኑ መጀመሪያ ሬጉላር መሆን አለበት። ሬጉላር means equiangular or equilateral። ሁሉም ጎኖቹ እኩል የሆነ ሁሉም አንግሎቹ እኩል የሆነ መሆን አለበት። እያንዳንዱ ሬጉላር ፖሊጎን ሲሜትሪካል ሼፕ አለው ማለት ነው። ስለዚህ የራሱ የሆነ ላይን ኦፍ ሲሜትሪም አለው ማለት ነው። እዚህ ላይ አንድ ነገር ደግሞ ልጨምርላችሁ። ሁሉም ሬጉላር ፖሊጎኖች ሲሜትሪካል ናቸው። ሁሉም ሬጉላር ሲሜትሪካል ሼፕ አላቸው፣ ላይን ኦፍ ሲሜትሪ አላቸው ስንል ግን ሬጉላር ፖሊጎን ያልሆኑ ላይን ኦፍ ሲሜትሪ ሊኖራቸው የሚችል ሼፖች ግን ሊኖሩ ይችላሉ። በኋላ ላይ እናያለን። ሁሉም ሬጉላሩ ሲሜትሪካል ሼፕ አለው፣ ምንም ጥያቄ የለውም። ነገር ግን ሼፑ ሬጉላር ሳይሆን ላይን ኦፍ ሲሜትሪ ሊኖራቸው የሚችሉ ምስሎች ይኖራሉ። ለምሳሌ ሬክታንግልን ብትወስዱ በትክክል ሬክታንግልን ብንወስድ ሬጉላር ፖሊጎን አይደለም። ቢኮዝ ኖት ኢኩላተራል። ሁሉም ሳይዶቹ እኩል አይደለም። ኦንሊ ኦፖዚት ሳይድስ አር ኢኳል። ኦፖዚት ሳይዶቹ ብቻ ናቸው እኩል የሚሆኑት። ነገር ግን ላይን ኦፍ ሲሜትሪ እዚህ ላይ ብታጥፉት እኩል ይመጣል፣ ወይም ወደዚህም ብታጥፉ እንደዛው። ስለዚህ ሁለት ላይን ኦፍ ሲሜትሪ ያለው ማለት ነው። በዚህ ሁኔታ ስናየው ሁለት ላይን ኦፍ ሲሜትሪ ይኖረዋል። ግን ሬጉላር ነው ወይ ስንል ሬጉላር አይደለም። ሁሉም ሬጉላር ፖሊጎኖች ሲሜትሪካል ሼፕ ናቸው ማለት እንችላለን። ላይን ኦፍ ሲሜትሪም አላቸው። ነገር ግን ሬጉላር ሳይሆኑ ላይን ኦፍ ሲሜትሪ ያላቸው ይኖራሉ። the following figure shows the first four regular polygon with line of symmetry. የመጀመሪያው ጎነ 3 ነው። እዚህ ጋር እንደምትመለከቱት ጎነ 3 እኩል ሲሆን 3 ላይን ኦፍ ሲሜትሪ አለው። እዚህ ጋር የመጀመሪያው በካሬ ነው አሲዩም የምታደርጉት። ይሄ ኢኩላተራል ትሪያንግል ነው። የመጀመሪያው ኢኩላተራል ትሪያንግል ነው። ሁለተኛው ደግሞ ስኩዌር ነው። ሬክታንግል እንዳይመስላችሁ ስኩዌር ነው። ስኩዌር 4 ላይን ኦፍ ሲሜትሪ አለው። ጎነ 3 ላይን ኦፍ ሲሜትሪ አለው። ጎነ 4 ወይም ስኩዌር ሲሆን 4 ላይን ኦፍ ሲሜትሪ፣ ጎነ 5 ሲሆን 5 ላይን ኦፍ ሲሜትሪ፣ ጎነ 6 ሲሆን ደግሞ 6 ላይን ኦፍ ሲሜትሪዎች አሉት። መቁጠር ትችላላችሁ። ለምሳሌ መነሻዬን እዚህ ላይ አድርግና 1 2 3 4 5 እና 6 እነዚህ 6 ላይን ኦፍ ሲሜትሪ። አሁንም መነሻዬን ከዚህ አድርጌ 1 2 3 4 5 6 እንዳለ ይሄው ደግመው ነው ማለት ነው። ይሄም 4 ላይን ኦፍ ሲሜትሪ ያለው 1 2 3 4 ማለት ነው።
1 2 3 አሁን እዚህ ጋር ምን ተረዳችሁ? ከዚህ ሐሳብ ላይ ምንድነው የተረዳችሁት ነገር? ኤን ፖሊጎንስ ኤን ሳይድ ኦፍ ፖሊጎን ኤን ላይን ኦፍ ሲሜትሪ እንዳለው ተረድታችኋል። ጎኑ 3 ሲሆን 3 ላይን ኦፍ ሲሜትሪ ካለው፣ ጎኑ 4 ሲሆን 4 ላይን ኦፍ ሲሜትሪ ካለው፣ ጎነ 5 ሬጉላር ፖሊጎን ሲሆን 5 ላይን ኦፍ ሲሜትሪ ካለው፣ ጎነ 6 ሲሆን 6 ላይን ኦፍ ሲሜትሪ ካለው ኤን ሳይድ ኦፍ ፖሊጎን ኤን ላይን ኦፍ ሲሜትሪ አለው ማለት ነው። አን ኢኩላተራል ትሪያንግል ሃዝ 3 ላይን ኦፍ ሲሜትሪ። ኢኩላተራል ማለት ሁሉም ጎኖቹ እኩል የሆነ ጎነ 3 ማለት ነው። ዘ ስኩዌር ሃዝ 4 ላይን ኦፍ ሲሜትሪ ቱ ሆሪዞንታል ኤንድ ቨርቲካል ላይን ኦፍ ሲሜትሪ አስ ዌል አስ ቱ ዲያጎናል ላይን ኦፍ ሲሜትሪ አለው ማለት ነው። ሬጉላር ፔንታጎን ሃዝ 5 ላይን ኦፍ ሲሜትሪ ከላይ እንደነገርኳችሁ። ሬጉላር ሄክሳጎን ሃዝ 6 ላይን ኦፍ ሲሜትሪ። ዘ ላይን ኦፍ ሲሜትሪ ሚት አት ኤ ፖይንት ኢንሳይድ ዘ ፖሊጎን ኮልድ ሴንተር ኦፍ ዘ ፖሊጎን ይሆናል ማለት ነው። from the above discussion we can conclude that the following ይለናል። ቅድም እንዳልኳችሁ n sided regular polygon has n line of symmetry አለው ማለት ነው። n sided regular polygon has n line of symmetry አለው። n sided n line of symmetry እኩል ነው ማለት ነው። ሌላው ምናልባት እዚህ ጋር አንድ ነገር line of symmetry meet at the point inside ይላል። አንዴ እዚህ ጋር መልሼ ባሳያችሁ ሁሉም የሚቆራረጡበት መሃል ላይ ሴንተሩ የፖሊጎኑ ሴንተር ነው። ያንን ለማለት ነው። የፖሊጎኑ ሴንተር ሚት ያደርጋሉ ወይም አንድ ቦታ ላይ እየተቆራረጡ ይሄዳሉ ለማለት ነው። how many line of symmetry does regular heptagon ሄፕታ ማለት 7 ነው። now 7 line of symmetry ይኖረዋል ማለት ነው። it's simple 7 line of symmetry 7 line of symmetry ይኖረዋል ማለት ነው። line of symmetry ይሄው እዚህ ጋር ተቀምጦላችኋል። 7 line of symmetryዎች አሉት። ኤክሰርሳይዝ አለ እዚህ ጋር draw the line of symmetry for each of the following polygon draw አድርጉ ነው የሚለው። የመጀመሪያው ስኩዌር ነው። ስኩዌር እንግዲህ 4 line of symmetry ይኖረዋል ብለናል ከላይ። አንደኛው ይሄ ነው። ሁለተኛው በዚህ ላይ የሚያልፍ ሲሆን ሶስተኛው ዲያጎናሉ ነው። አራተኛው ሁለተኛው ዲያጎናል። በነገራችን ላይ ሲያልፍ አንድ ቦታ ላይ ሚት ያደርጋል። ሬክታንግል ቅድም ነግሬያችሁ ነበረ። ሬጉላር አይደለም። በእርግጥ ኢኳንጉላር ነው። ኢኳንጉላር ማለት አንግሉ ሁሉም አራቶቹም እኩል ናቸው። but not equilateral ኢኩላተራል አይደለም። ሳይዶቹ ሁሉም እኩል አይደሉም። ስለዚህ እዚህ ጋር ስንመጣ 2 ላይን ኦፍ ሲሜትሪ ብቻ ይኖረዋል ማለት ነው። በህጋችን መሰረት ይሄ ጋር ሬጉላር ፖሊጎን አይላችሁ። መጀመሪያው ነው ጥያቄውም ሬጉላር ፖሊጎን ነው አይልም። ሬክታንግል ለምን መጣ እንዳትሉ እዚህ ቦታ ላይ ዝም ብሎ ፖሊጎን ነው ያላችሁ። አሁን ትራፒዚየም ስንመለከት እዚህ ጋር ትራፒዚየምንም ስንመለከት ትራፒዚየም ራሱ ሬጉላር አይደለም፣ ሬጉላር ፖሊጎን አይደለም። ግን ለማንኛውም ፖሊጎን ላይን ኦፍ ሲሜትሪ ልናወጣ እንችላለን። ትራፒዚየም ቅድም አንድ ምሳሌ ነግሬያችሁ ነበር። ሬክታንግል ላይን ኦፍ ሲሜትሪ ያለው። ሁለተኛ ትራፒዚየም ራሱ አንድ ላይን ኦፍ ሲሜትሪ እዚህ ጋር ይኖረዋል። እሱም እዚህ በሴንተሩ ላይ ብቻ የሚያልፍ አንድ ላይን ኦፍ ሲሜትሪ ብቻ ይኖረዋል። ለምን? ትራፒዚየም ሬጉላር አይደለም፣ ሬክታንግልም ሬጉላር አይደለም። ከጎን አራቶች ሬጉላር የሚባለው ካሬ ወይንም ስኩዌር ብቻ ነው። how many line of symmetry does regular octa ኦክታ ማለት 8 ማለት ነው። ስለዚህ 8 ይኖራል ማለት ነው። 8 ላይን ኦፍ ሲሜትሪ ይኖረዋል። 8 ላይን ኦፍ ሲሜትሪ ይኖረዋል። ሌላው ሶስተኛ ጥያቄ for each of the following true false ነው። if a polygon is not regular እዚህ ጋር
ጥያቄዎቹን በትክክል እያየን if a polygon is not ሪጉላር ካልሆነ then it is asymmetric ይላል። ይሄ ፎልስ ነው ሐሳቡ። ለምን? ከላይ እንኳ ቢያንስ ሁለት ምሳሌዎችን አይታችኋል። ሬክታንግል እና ትራፒዚየምን። ሬክታንግል እና ትራፒዚየም ሪጉላር አይደሉም። ነገር ግን ላይን ኦፍ ሲሜትሪ አላቸው። አሲሜትሪካል አይደሉም ማለት ነው። ኢትስ ሲሜትሪካል እንደሆኑ ከላይ አይተናል። ትራፒዚየም ኢዝ ኖት ሪጉላር ፖሊጎን በት ኢትስ ሲሜትሪክ ፊገር ነው። and rectangle is not regular polygon but it is symmetrical. ስለዚህ ፎልስ ነው ማለት ነው። right angle triangle has at most one line of symmetry. right angle triangle at most ነው የሚለው ቢበዛ። ይሄ የሁለተኛው ሐሳብ ትሩ ነው የሚሆነው። ምክንያቱም ለምሳሌ right angle triangle እንዴት ይፈጠራል ስንል ለምሳሌ ይሄ ፊገር ለምሳሌ ጎን 4 ነው፣ ካሬ ቢሆን ጋር ራይት አንግል ትሪያንግል ተፈጠረ አይደል? ሁለቱም ላይ ቦት ሳይድ ራይት አንግል ትሪያንግል ተፈጥሯል። በዚህ ላይ አንድ ላይን ብትጨምሩ እና አንደኛውን ጎነ 3 የታችኛውን ጎነ 3 ለምሳሌ ከዚህ እስከዚህ ያለውን ጎነ 3 ብቻ በወስድ አንድ ላይን ኦፍ ሲሜትሪ ብቻ ነው ሊኖረው የሚችለው። አትሞስት ዋን ላይን ኦፍ ሲሜትሪ። ስለዚህ ይሄን የመጀመሪያውን ትሪያንግል ወይም አንደኛውን ትሪያንግል ብቻ ሳወጣው ይሄ ጎንና ይሄ ጎን እኩል ስለሆነ እዚህ ጋር ያለው 90 ዲግሪ በይህ ላይ ባሰምር ሁለቱ ትሪያንግሎች እኩል ናቸው። ከታች ይሄ ላይን ኦፍ ሲሜትሪ አንድ ይኖረዋል ማለት ነው። ይህ የሚሆነው አይሶስለስ ትሪያንግሉ ራሱ ራይት አንግል ብቻ ሳይሆን አይሶስለስ ትሪያንግል ዛት ሚንስ ቱ ሌግስ ሁለቱ ሌጎቹ ወይም ሄት እና ቤዙ እኩል ከሆኑ ሳይዶቹ እኩል ከሆኑ ብቻ ነው። ለምሳሌ ከሬክታንግል የተዘጋጀ ሌላ እዚህ ጋር ባመጣ ይሄ ሳይድ እና ይሄ ሳይድ የተለያዩ ቢሆኑና ይሄ ጋር 90 ዲግሪ ፎርም ቢያደርግ እዚህ ጋር ላይን ኦፍ ሲሜትሪ ሊፈጠር አይችልም። ኤክስ ነው ማለት ነው። ላይን ኦፍ ሲሜትሪ የለም። እዚህ ላይ ግን ላይን ኦፍ ሲሜትሪ አለ። ስለዚህ አትሞስት ነው ያለው። ስለዚህ የትሩ ይሆናል ማለት ነው። ሌላው የሲ ጥያቄ ሮምበስ ሃዝ ፎር ላይን ኦፍ ሲሜትሪ ይለናል። ፎር ላይን ኦፍ ሲሜትሪ አንድ ነገር እዚህ ጋር ሮምበስ በራሱ አራት ላይን ኦፍ ሲሜትሪ ያለው ማለት አይደለም። መልሱ ትሩ ነው የሚሆነው። ግን ኮንሰፕት አንዳንድ የኮንሰፕት ሐሳቦችን ማየት አለባችሁ። በባህሪው ካሬ ወይም ስኩዌር ሮምበስ ነው። ስኩዌር ሮምበስ ስለሆነ ስኩዌር በሮምበስ ውስጥ ያለ ስለሆነ ስኩዌር ደግሞ አራት ላይን ኦፍ ሲሜትሪ አለው። ስለዚህ ትሩ ነው የሚሆነው ማለት ነው። ዛት ሚንስ ሁሉም ስኩዌር የስኩዌር ፕሮፐርቲ ሮምበስ ውስጥ ስለሚገኝ ማለት ነው። ፎር ኢች ሬጉላር ፖሊጎን ዜር ኤግዚስት ኢን ኤ ፖይንት ኢን ዘ ፖሊጎን ዊች ኢኩዲስታንስ ፍሮም ኢች ሳይድ። ይሄ ከላይ ከነገርኳችሁ ፕሮፐርቲዎች ውስጥ አንዱ ነው። ይሄ እውነት ነው የሚሆነው፣ ትሩ ነው የሚሆነው። ማንኛውም ሬጉላር ፖሊጎን አንድ ቦታ ላይ ሚት ያደርጋል። አዘ ሴንተር ብያችኋለሁ። መሀል ላይ ሴንተር ላይ ሚት ያደርጋል ወይም ይቆራረጣል። ሴንተር ላይ ይቆራረጣል ማለት ከሴንተሩ እኩል ዲስታንስ ነው ያለው እስከ ጎኑ ድረስ ወይም ሳይዱ ድረስ ማለት ነው። ስለዚህ የዲ ትሩ ነው የሚሆነው። ማንኛውም ማለት ትችላላችሁ። ማንኛውም ፖሊጎን ኢፍ ዜር ኤግዚስት ብቻ ሳይሆን ይኖራሉ ብቻ ሳይሆን ሁሉም ሬጉላር ፖሊጎኖች እንደዛ ናቸው። ስለዚህ ትሩ ነው። ፎር ኤን ሳይድድ ሬጉላር ፖሊጎን ዘ ላይን ኦፍ ሲሜትሪ ዲቫይድስ ዘ ፖሊጎን ኢንቱ ኤን ትሪያንግልስ። ይሄ ልክ ነው። ኤን ሳይድድ ሬጉላር ፖሊጎን ዘ ላይን ኦፍ ሲሜትሪ ዲቫይድስ ዘ ፖሊጎን ኢንቱ 2 ታይምስ ኤን ትሪያንግል ይከፍለዋል ነው የሚለው። ልክ ነው። ለምሳሌ እዚህ አንዷን ብቻ ላሳያችሁና እዚህ ጋር n is equal to 4 ነው እንደሚታወቀው። n side regular polygon that means 4 side ነው። እዚህ ጋር the line of symmetry divides the polygon into 2 times n triangle ይላል። ስንት ሲሜትሪ ላይን ኦፍ ሲሜትሪ ያለው ስንል ቅድም 4 እንዳለው እዚህ ጋር ተነጋግረን ነበር። 4 እነዚህ ማለት ነው። እዚህ ውስጥ ያለውን ትሪያንግል ቁጠሩት እስኪ 1 2 3 4 5 6 7 8
8 that means a እና 4 ከሆነ 2 times of n ደግሞ 8 ነው የሚሆነው። ወደ 8 ትሪያንግል 1 2 3 4 ከታች 4 8 ትሪያንግል 8 የተለያዩ ወይም እኩል የሆኑ ትሪያንግሎች ይከፍለዋል ነው። ይሄ እውነት ነው። የ3ንም የ5ንም የ6ንም ማረጋገጥ ትችላላችሁ። ልክ ነው ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበር። በሚቀጥለው በሌላ ርዕስ እንገናኛለን። ለዛሬ አመሰግናለሁ። ቻው። ቪዲዮውን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ አትርሱ።